አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ እየላችሁ የመጣሁት እንግዳ ክፍል 33 ነው። እንግዲህ እንግዳ ክፍል 33 ላይ እንዳየ ነው በጣም የሚያሳዝንም የሚያስደስትም ነገር አይተናል። የሚያስደስተው ነገር ኑኑ አለመመረዟን አውቃ ተመርምራ ማውጣቷ በጣም ደስ ይላል። ምክንያቱም እስከ ዛሬ እትዬ ሄለን በግፍ ስታሰቃያት እና ያልሆነ ነገሮችን መድኃኒት እሰጥሻለሁ እያለች ተመርዘሻል የሚለው ነገር ከሰውም አትገናኝ፣ የእኛም ልብስ አትልበሺ፣ እኛም የተቀመጥንበት አትሁኝ እያለቻት እያሰቃየቻት ነበረ። ይህንኑ አልፎ እሷም በስቃይ አሳለፈችው። እውነት መስሏትም እውነቱ ስለተደበቀባት እየተሰቃየች እያለቀሰች እያዘነች አሳልፋለች። አሁን ግን ቤሎል በጣም ስለሚወዳትና ስለሚያፈቅራት እውነታው መውጣት ስላለበት እውነታውን ተመርምራ አውቃለች። በጣም ደስ የሚል ነገር ነው። በዛም ተደስታ ደግሞ ሳያበቃ ቤሎልን አስያዙት። እንግዲህ ቤሎል በማገቱ በጣም አዝናለች። እያለቀሰችም ሄዳ ነገረችው። እሱም በጣም ደነገጠ። ቤሎል የኔው ብሎ በጣም ደነገጠ። የት እንደሆነ አድራሻም ሳይጠይቃት ፈጠን ብሎ ወጣ። እሷም በጣም ደነገጠች። እዛው በተቀመጠችበት ፈዛ ቀረች። የማደርገው ጠፍቶብኛል፣ ብጮህም ባለቅስም ብለምንም ሊፋቱት አልቻሉም፣ አግተውት ይዘውት አፍነውት ሄደዋሉ ብላ ለአይንዬም ነገረቻት። አይንዬም ይሄማ ሊሆን አይችልም፣ እንዴት እንደዚህ ያደርጋሉ? ለምንስ አደረጉ? የሚለው ነገር በጣም አዝናለች። እትዬ ሄለንም አውቃለች። ይሄማ ማን ይሁን ይህንን ኬዞችን አዳዲስ ነገር ይዞ ወጥተው እያደረጉ ያለው ማን እንደሆነ ማወቅ አለብኝ ብላ በጣም ተናዳለች። ቴዲና መሲ የተገናኙበትን ጉዳይ ጨርሰው እየተራመዱ ያለ የቶማስ ወንድም መጣባቸው። እሷም በጣም ደነገጠች። ፊት ለፊት ሲያጋጥማት እሷም ፊቷን ወደ ኋላ አዞረች። ነይ ምን እያረግሽ ነው ደግሞ? ከዚህ ጋር ደግሞ ለምን ተገናኘሽ አላት። እሷም በጣም ተንቀጠቀጠች። ምክንያቱም ምን ያደርግልኛል ደግሞ ምን ያወራዩን ከሱ ጋር መሆኔን ለዚች ለሄለን ከነገራት በጣም መጥፎ ክስተት እንደሚከሰት ስለሚታቅ በጣም ፈራች። ቴዲም እንግዲህ ፈርቶታል። እሱም እንዴ ምን አገባ ደግሞ ልትቆጣጠራት ትፈልጋለህ እንዴ? ምንም ነገር ልትጠይቃት እኮ አትችልም፣ ደግሞም ልታስገድዳት አትችልም ብሎ እሱም መልስ መለሰላት። ከንተ መልስ አልፈልግም፣ ከእሷ ነው መልስ የምፈልገው፣ ምክንያቱም የጠየኩትም እሷን ነው ብሎ እሷን ነይና እጄን ጨብጭ አላት። እሷም ለምን ይሄማ ሊሆን አይችልም አለችው። እንዲሁም ለመጨረሻ ጊዜ ማስጠነቅቅሽ ነገር ነይ ብዬሻለሁ፣ ወደ ቤት እንሄዳለን ብሎ ጎትቷት ወደ ቤት ሄዱ። መሲም ግን በጣም ፈራች። ምክንያቱም የእትዬ ሄለን ተንኮል ስለሚታቅ እሱም አሳሰባት። ምክንያቱም ከቴዲ ጋር ያላቸው ግንኙነት እንዲሁም ደግሞ ከኋላ የምታደርገው ነገር ሁሉ ስለሚታቅ ምን ታደርገኛለች? ከእሱ ጋር መሆኔን ካወቀችማ ሌላ ነገርም ልትፈጽም ትችላለች የሚለው ነገር በጣም አሳሰባት። ቴዲም እንግዲህ ሀሳብ ውስጥ ገባ። እንዴ ርቀት ተራምደው እስከሚጣፉ ድረስ እነሱን ሲከታተል ቆሞ ነበር። የቤቱን ውስጥ ደግሞ ወንድሟ መኩን ታዶ ያለውን ነገር ልትነግረው ሞካከረች። እንዴ መሲ እኮ ወጥታለች፣ ከቤት ከወጣች ቆይታለች፣ ግን አልተመለሰችም፣ ደግሞም ለእትዬ አልነገረቻትም ብላ ለመኩ ነገረችው። መኩም ደግሞ እንዴ ምን ትሆናለች? እሷ እኮ ትልቅና ልጅ አይደለችም፣ ምንም አትሆንም አላት። አይ
እኔ ስለቆየችብኝ ነው ደግሞ ሳታስፈቅድ ስለወጣች ነው ብላ ነገረችው። መኩም የሚታቂ ነገር አዲስ ነገር ካለ ንገሪኝ፣ ደግሞም የት ነው ሄደችው? የት እንደሄደች የምታቂ ከሆነም ንገሪኝ አላት። እሷም የወጣችውማ ወደ ሱቅ ነው ብላ ነገረች። እሱም ወደ ሱቅ ከሆነ ትመለሳለቻ፣ ወደ ሱቅ ከሆነ ችግር የለውም አላት። እትዬ ሄለንና መቅዲ ተስማሙ። ምክንያቱም ሌላ ሌላ ነገሮች ለቃቅማ እንድትነግራትና የተለያዩ መረጃዎች እንድታስተላልፋት ስለፈለገች ሄለን ከሷ ጋር ቅርበቷን አብዝታለች። ለሷም ጠየቀቻት፣ እንዴ ዛሬማ እንዲሁም ከእሱ ጋር ማደር አለብሽ፣ ምክንያቱም መቅዲ ቤሉልን ስለምትወደው ከቤሉልን ጋር ማደር አለብሽ፣ እመንኝ ምንም ነገር አያደርግሽም፣ ሰላም ነው የሚሆነው፣ ብቻ አንቺ ከሱ ጋር እደሪ ብላ አስማማቻት። እሷም አይ ሊሆን አይችልም፣ እንዴት እንደዚህ ያደርጋለሁ እንዴ እንዴት አድራለሁ ፈርታለች። እትዬ ሄለንም ተንኮላ እየበረታ ስለመጣ ሁላቸውም ፍርሃት ላይ ናቸው። ምክንያቱም የተለያየ መድኃኒቶችም እያመጣች እያንዳንዳቸው መድኃኒት ላይ አውሳ ምግብ ላይ ተለዋውሶ እንዲሰጣትን እንዲመገቡ ስለምትፈልግ ታዱም ደግሞ እሱን እንድታደርግ አስገድዳታለች። ከኔ ጋር ከቀረብሽ እኔን ከቀረብሽ እንዲሁም ደግሞ እኔ ያልኩሽ ሁሉ ከፈጸምሽ አንቺ ደግሞ የምትፈልጊውን ህይወት እኔ ሁሉ ነገር ላሳካሽ እችላለሁ፣ ግን አንቺ እኔን መሆን አለብሽ፣ እኔ ያልኩሽ ሁሉ መታዘዝ አለብሽ ብላ አስገደደቻት። ታዱም ደግሞ በሁለት በኩል ሆነች። ምክንያቱም እነዛም ደግሞ የውድ ጓደኞቿ ስለሆኑ የምታደርገው ጠፋባት። እንዴትም ጨክኜ ደግሞ ለነሱ መድኃኒት እሰጣለሁ የሚለው ነገር እንዲሁም ደግሞ እቺ ደግሞ በሌላ ነገር ወጥራ ስለያዘቻት ሀሳብና ጭንቀት የያዛት። እትዬ ሄለን ተንኮሏ በጣም የበረታ ነው። ባሏ ግን ከተለያትና ከሞተ በኋላ ብቻዋ ስለሆነች እንዴ ይህንን ንብረቴንማ ይወርሱኛል፣ ይወስዱብኛል፣ ይቀሙኛል እንዴ በተለያየ ኬዝ መጡብኝ የሚለው ነገር ፍርሃትም ስጋትም ይዟታል። የቶማስ ወንድምም ደግሞ ጉዳዩን እየፈጸመው ነው። ምክንያቱም እሷ ሀብቷና ንብረቷን ሁሉም ሊወርስባትና ሊቀበላት ስለሚፈልግ ሊያስፈራራትም ሊያናግራትም ፈለገ። ቴዲም ደግሞ ሌላ ኬዝ ስላለው ቴዲና የቶማስ ወንድም እነሱም አልተስማሙም። ጊዜ ገደብም ገድቦ ሰጥቶት ነበረ። ስቃዩ እየበረታና እየጠነከረ የመጣው በኑኑ ላይ ነው። ምክንያቱም ኑኑ ከአዶኒ ይልቅ ቤሉልን በጣም ታፈቅሯለች። አዶኒ ደግሞ በጣም ኑኑን ስለሚያፈቅራት ከቤሉል ጋር ያለው በጣም ግጭት ላይ ናቸው። ምክንያቱም እሱ ይቀመኛል፣ ስለመወዳት እሷን ከማጣ ማንኛውም ነገር ማድረግ አለብኝ። መጀመሪያውም እየፎከረ ነበረ፣ እንዲሁም ደግሞ እያሰበና እያስጨነቀው ነበረ። በዛ ላይ አባቴን አጥቻለሁ፣ ቤተሰብ አልባ ሆኛለሁ። በዛ ላይ ደግሞ ኑኑን አጥቼ እንዴት ነው የምሆነው የሚለው ነገር እያሳሰበው ነበረ። በዛ ላይ ደግሞ አሁን እፋ ሆኖ ቤሎል እንደሚወዳት ካወቀ በኋላ በጣም አሳስቦታል። ምክንያቱም ኑኑን በጣም ይወዳታል። ኑኑ ደግሞ ሁለታቸውም እንደምትወዳቸውና እንደምትቀርባቸው በእነሱ ፊት ብታስመስልም ግን የምትወደው ቤሎልን ነው። ቤሎልም እንደሚወዳት በይፋ እንዲሁም መውደዱና ማፍቀሩን በግልጽ እያሳያት ነው። እትዬ ሄለንም ቤሎል ከሷ ጋር እንዲሆን አትፈልግም። ምክንያቱም ተመርዛለች ብላ ሁላቸውም ስለነገረቻቸው በሱ ይመረዛል፣ እሱም ደግሞ በሽተኛ ይሆናል የሚለው ነገር አሳስቧታል።